ሰላም አርኖቫ ቤተሰብስ ዛሬ ከኔ ጋር የምናየው ስለ ሲስሪ ኤአይ ፕላትፎርም ሲሆን ፕላትፎርሙ ሎንግ ተርም ፕሮጀክት ነው ነበረም ሎንግ ተርም ፕሮጀክት አይ ቲንክ ከሁለት ዓመት ምናምን በፊት ቴሌግራም ቻናላቸውን ጀምረዋል። ግን ፕሮጀክቱ እንደ ፕሮጀክት 2020 ላይ ነው ዊች ኢዝ ከ4 ከ5 ዓመት በፊት ነው የተጀመረው። ግን ስናስብበት የነበር ነው ከ2009 በፈረንጆቹ እንደዛ ነበረ ያሉን። ኤኒዌይ እኒው ስለ ፕላትፎርሙ ስንገባ እዚህ ጋር ሳይን አፕን ብለን እንገባለን። መጀመሪያ እንዲህ አይነት ሎጊን ፔጅ አላቸው። ከዛ ራፒድ ሬጅስትሬሽን የሚላል እዚህ ጋር እሱን ነክተን ወደ ሬጅስትሬሽን ፎርም እንገባለን ማለት ነው። ከዛ እዚህ ጋር ስልክ ቁጥራችንን 9 ብለን ነው የምንጀምረው። ከዛ ፓስወርድ ላይ ግዴታ ጠንካራ መሆን አለበት። ጠንካራ ማለት ካራክተርና ቁጥርን መያዝ አለበት። ለምሳሌ ዲን ካስገባን በኋላ እንዲህ ብለን እንሞክረው። ኦኬ ከዛ ሬጅስተር የሚለውን በመጫን ሬጅስተር እንዳደረገን እናያለን። ሮንግ ነምበር የሚለን እዚህ ጋር ሜቢ ዜሮን አስገብተን ጨምረን እንሞክረዋለን። አሁን ሮንግ ነምበር ነበር ያለን፣ ተመዝግቧል። እኔ ቀድሜ ስለገባው ሎጊን ነው ምለው ለእናንተ ለማሳየት ነው። ስለዚህ በዚህ መንገድ ሬጅስተር እናደርጋለን። እንዲህ ስናደርግ ሬጅስተር ያደርግልናል ማለት ነው። ስለዚህ ከላይ 09 ብለን መጀመር አለብን። እሺ ጋይስ ሲገባ እንደዚህ አይነት ዳሽቦርድ አለው። ይሄ ፊት ለፊተኛው ፔጅ ነው። ከዛ ከሆም ፔጁ እንጀምራለን። ሆም ፔጁ ላይ እንዲህ አይነት ኢንተርፌስ አለው። ልክ ሲገባ አይዲያችን ከላይ ነው፣ ቪአይፒ ሌቭላችንም እንዲሁ ከላይ ነው፣ እዚህ ጋር ከላይ እንደምናየው እና ሌላው እዚህ ጋር ሶስት ዲቫይዝ አለ። ሶስት ሳይሆን ከዛ በላይ ዲቫይዝ አለን። ሆት ዲቫይዝ የሚባል ነው የሚሉን። ሌላው ማይ ቲም የሚል እንትን አለው። ኢንቫይት ያደረግናቸው ሰዎች የምንሰራው ቲሞች ማለት ነው ኢንቫይት ስናደርግ። ሌላው ቼኪን የሚል አለው። ቼኪኑ ሁሌ በምንገባ ሰዓት ገብተናል ስንለው የሚሰጠን ሪዋርድ ነው። ማይ ዲቫይዝ የሚለው ቪአይፒያችን ነው፣ ፕሮዳክት የገዛ ነው ማለት ነው። እሺ ከዛ በኋላ ይሄኛውን ፔጅ እስቲ ናቪጌት እናድርግና እንየው። ከዛ በፊት እስኪ ወደ ስር እንውረድና ምን አለው እንበል። እዚህ ጋር ኢንፎርሜሽን ላይ እንደ አናውንስመንት አይነት አላቸው። አናውንስ ያደርጋሉ ዴሊ የሰሩትን ስራ ምናምን። አፕሊኬሽን ስኮፕ አለ። ዋት ኢዝ ዘ ሮል ኦፍ ኤአይ ኮምፒውቲንግ ፓወር፣ አናውንስመንት C3 ኤአይ አሴት ፐርፎርማንስ ሲዩት። ስለዛ እነዚህ ዴሊ ያደረጉትን አቺቭመንት የሚያስቀምጡበት ነው ማለት ነው። በዚህም ከሌሎቹ ለየት ያደርጋቸዋል። እዚህ ፊት ለፊት ሆም ፔጅ ላይ እንደምናየው እዚህ ጋር ሮቦቶ አለችን አይደል? እቺ ከስተመር ሰርቪሳቸው ናት። እዚህ ጋር ጥግ ላይ ያለችው ማለት ነው። ከስተመር ሰርቪስ ላይ 3 ከስተመር ሰርቪስ አድሬስ አላቸው። ሶስቱም ዋትሳፕ ላይ ነው ሪዳይሬክት የሚያደርጉን። ስለዛ ዋትሳፕ በምንገባ ሰዓት ስለዛ ሶስቱም ከስተመር ሰርቪሳቸው ወደ ዋትሳፕ ነው የሚመሩ ማለት ነው። ስለዛ በሶስት መንገድ እናገኛቸዋለን። እና ዋትሳፕ ኮንታክታቸውን ደግሞ ብንመለከት ውጭ ሀገር እንዳሉ ነው የሚያሳየን። which is ያው እንዲህ አይነት ፕላትፎርሞች 100% ይታመናሉ ማለት አንችልም። ግን 100% ሴኪውርድ እንደሆኑ ነው የሚነገረው ፕሮባብሊ በብዙ ቦታ ሰምቻለሁ። ሌላው ምንድነው ያላቸው የሚለውን ስናይ እዚህ ጋር አባውት አስ የሚል አላቸው። ምንድነን ነው እነሱ ራሱ ቀድሞ የሚሉት። ስለዛ መቀመጫቸው ካሊፎርኒያ እንደሆነ ይናገራል። በ2009 በፈረንጆች እንደተጀመሩ ነው የሚናገሩት። ሊስት ያደረጉት 2020 ላይ ነው ይላል። ሄድኳርተራችን ደግሞ ካሊፎርኒያ ሬድውድ ሲቲ ነው ይሉናል። ሌላው ኤአይ ነን ነው የሚሉት። በቃ ኮምፕሊትሊ ኤአይ ካምፓኒ ነን ምናምን ነው የሚሉት።
ጌም ካምፓኒም አለን ይላሉ ምናምን ብቻ ሞስት ሪላቲቭሊ ሌጂት ነን ነው አይነት ወሬ ያላቸው እና እንትናችን ምን ትጠቀማላችሁ ወይንም ከኛ የምታገኙት ብለው ኤክሰለንት ፐርፎርማንስ ከስተማይዝድ ሰርቪስ ፕሮፌሽናል ቲም አለን ሴፍ እና ሪለብል ነን ይላሉ። አይታችኋል። ስለዛ ወዴትም አንሄድም ነው እያሉ ነው ያሉት። ሌጂት ሌጋል ዩኤስ ሊስትድ ካምፓኒ ነን ነው የሚሉት። ዩኤስ ላይ ሊስት የተደረገ ካምፓኒ ነን ነው የሚሉት። ከዛ ባለፈ ማረጋገጫ ለሙ ከኢትዮጵያ ላይሰንስ አለን ነው የሚሉት። ከኢትዮጵያ መንግስትም ላይሰንስ አለን፣ አሜሪካ ላይም ላይሰንስ አለን ነው የሚሉት። ያው የተቋቋሙት በሀበሻ እንዳልሆነ ነው የሚናገሩት። እዚህ ጋር ፖይንት ለማስያዝ አይ ቲንክ ያቋቋመው ሀበሻ ሆኖ ግን የሚኖሩት ውጪ አሜሪካ ላይ ነው። እንደዛ ነገር ነው። እስኪ ወደ ስር እየሄድን እንየው። አዎ ይኸው ከአዲስ አበባ ከተማ አስተዳደርም እንትን እንዳላቸው ነው የሚናገሩት። እዚህ ጋር የአዲስ አበባ ከተማ አስተዳደር ንግድ ቢሮ ማረጋገጫ አለን ነው የሚሉት። ስለዛ ይሄን ፎር ሹር ወስደዋል ለማለት እንችላለን። ያው ማተም አለው የአዲስ አበባ ከተማ አስተዳደር እዚህ ጋር 2 ቦታ ያው እንደምናየው የባለስልጣን ፊርማ አለው። እንዲሁ ደግሞ የከተማ አስተዳደሩ ሎጎ እና እንትኑም አላቸው ማለት ነው። ኤኒዌይ ይሄን ይመስላል ስለነሱ። ሌላኛ ናቪጌሽናቸውን ስንመለከት ነክተን ምንድነው እዚህ ጋር ፕሮዳክቶቹን እናገኛለን። ፕሮዳክቶቹ ላይ ምን ምን አላቸው ለሚለው ፕሮዳክታቸው ከ800 ነው ኢኒሻል የሚጀምረው ዲቫይስ ፕሮዳክታቸው። ከዛ 2500 አላቸው፣ 8000 አላቸው እያለ ይሄዳል። እኔ ግን እንደ ፍሬንድ ሪከመንድ ማደርጋችሁ ከ2500 በላይ እንዳትሄዱ ነው። ምክንያቱም እዚህ ጋር ቫሊዲቲ ዲያቸው ወይ 2500 በላይ እንዳትሄዱ ያልኳቸው አዎ ኦብቪየስሊ ሎንግ ተርም ፕሮጀክት ናቸው፣ ሊቆዩ ይቆያሉ ፎር ሹር ይቆያሉ ይችላሉ ሳይሆን ይቆያሉ። ነገር ግን ያው ምንሰራው ላይክ እኛ ሀበሾች ብዙ ጊዜ የምናምነው ስራ ሲባል የሆነ ኮምፒውተር ላይ ግዴታ ቁጭ ብለን የሆነ ነገር ማድረግ አለብን፣ የሆነ ሰዓት የሚወስድ ነገር ምናምን ወይ ደግሞ እንጨት መፍለጥ አይደለም ብዙዎቻችን። ነገር ግን እነዚህ እንደዚህ አይነት ታስክ ስለሌላቸው ያው ብዙዎቻችን የምናምነው ከዚህ አንፃር ነው ብዬ ነው። ግን ሪስክ መውሰድ እችላለሁ የሚልና ደፋሪ የሆነ ቢጀምር እስከ 8 ቢደርስ ኖርማል ነው ማለት ይቻላል። ሌላው ሁለተኛው ፕሮዳክታቸው ከላይ ብሪፍሊ ለማየት የ800 ፕሮዳክት ምን አለው የሚለውን ስንመለከት 800 ፕሮዳክት ላይ ፕሮፊት ሬቨኒው ልናገኝ የምንችለው 175% ነው ይላል። ይሄ ማለት 175% ነው ይላል። ይሄ ማለት በቀን ወደ 56 ብር እናገኛለን። ይሄ ማለት በቀን ወደ 56 ብር ቶታል የምናገኘው ብር 800 አስገብተን 1400 ነው የሚለን እና ቫሊዲቲ ቀኑ ደግሞ 25 ቀን ነው። ይሄንን ፕሮዳክት ልንገዛ የምንችለው ማክሲመም አንድ ጊዜ ብቻ ነው የሚለን። 2500 ላይ ያለው ፕሮዳክት ደግሞ ምንድነው የሚለን 2500 ላይ ቶታል እናገኝ የምንችለው እጥፉን ነው። 5000 ብር ነው። በየቀኑ 100 ብር አለን። ይሄንን ፕሮዳክት 2 ጊዜ መግዛት እንችላለን ነው የሚለን። ዌብ 25 ይባላል ያኛው ፕሮዳክት፣ ያኛው ደግሞ ዌብ 8 ይባላል። ሌላው ፈንድ ፕሮዳክት የሚባልም አላቸው እዚህ ጋር። እነዚህን ዲቴል ባላያቸውም ፈንድ ፕሮዳክት ላይ 1000 ብር አስገብተን እስከ 1350 ብር ምናምን ነው ልናገኝ የምንችለው። ሳይክሉ ወይንም ቀኑ ደግሞ 10 ቀን ያህል ነው። ይሄኛው 2000 ብር አስገብተን ለአንድ ወር ያህል ይቆያል እና ዴሊ ፕሮፊቱ 170% ነው የሚለው። 2000 ብር ስናስገባ አይ ቲንክ ወደ ዴሊ ኢንካሙን አያሳይም። ነገር ግን 3400 ድረስ እናገኛለን ነው የሚለው። ይሄንን ያው ካልኩሌት አድርገን ማግኘት እንችላለን። ቫሊዲቲ ዴዩ ምን ያህል ነበር? ለአንድ ወር ከሆነ 2000 ብር ስናስገባ 3400 ብር ያው አካፍለን መድረስ እንችላለን ዴሊ ኢንካሙ ማለት ነው። ከዛ ባለፈ
እዚህ ጋር ቪአይፒ ሌቭላችንን ያሳዩናል። ቅድም እንዳየነው ቼኪን አለው፣ ታስክ ሪዋርድ አላቸው። ባንካችንን ባይንድ ማድረግ አለብን ከጀመርን በኋላ። ባንክ ካርድ ኢዝ ናት ባውንድ ይላል። አዎ መሆን አለበት። ከዚህ ጋር ባይንድ ለማድረግ ይህንን ነክተን ከገባን በኋላ ማለት ነው እዚህ ጋር ነው የምንነካው። ባይንድ የሚል አለው። እሱን ነክተን ከስር ባይንድ እንለዋለን። ከዛ ስማችንን፣ ስልካችንን እና ባንክ አይ ቲንክ ሲቢ ብቻ ነው ያላቸው። ሲቢ ነው ያላቸው ለጊዜ። ሲቢ ባንክን ኮንፊርም እንልና የባንክ ቁጥራችንን አስገብተን ኮንፊርም እናደርገዋለን ማለት ነው። በቃ ኢንቪቴሽን ሊንካችንን ደግሞ ለማግኘት ይህንን ነክተን ኢንቪቴሽን ሊንካችንን እዚህ ጋር ኮፒ አለ፣ ሰው መጋበዝ እንችላለን ማለት ነው ኮፒ አድርገን። እና ሌላው እንዴት አወከ ነው ጥያቄ አይደል ሊሆነው የሚችለው። ቴሌግራማቸውን ስንመለከት መች ነው የተነሱት የሚለውን ስንመለከት የጀመሩበትን ጊዜ ይህ ነው ፕላትፎርማቸው። ወደ 57,000 ሰብስክራይበርስ አላቸው። ይኸው እዚህ ጋር እንደምንመለከተው ወደ 57,000 ሰብስክራይበርስ አላቸው። ሌላው እዚህ ጋር እንገባና የእነሱ የተነሱበትን ቀን ለማወቅ ወይም የጀመሩበትን ቀን ለማወቅ ሜይ ማርች ነው የሚለን። 2025 7 እንመጣለን። 2024 እያያችሁ ነው። 2022 ጁን አላቸው እና ጁን 2022 ላይ ሲሄድ ሪሊ እነሱ ናቸው ወይ የተነሱበትን አቋም አልቀየሩም የሚለውን ስንመለከት እንደምትመለከቱት ጁን 27 2022 ላይ ቻናል ክሬትድ ይለናል። ከዛ የሚያወራውም ስለ ራሱ ፕላትፎርም። ይሄ ማለት ከ3 ዓመት ነው ከ2 ዓመት በፊት በዚሁ አቋም ጸንተው ነበሩ። ስለዛ ብትጀምሩ አይ ሪከመንድ ዩ። አሪፍ ናቸው። ቴንኪዩ አብራችሁኝ ስለነበራችሁ። ይቅርታ ቪዲዮ ስላበዛሁባችሁ።